ጥይት ኤክስፖርት ማድረግ ጀምረናል። ጠቅላዩ በአምቦ ከተማ ቅርብ ርቀት ላይ በሚገኘው የሆሚቾ አሚኒሽን ኢንጂነሪንግ ኢንዱስትሪ የተገኙት ጠቅላይ ሚኒስትር አብይ አህመድ በዚሁ ፋብሪካ በተመረተው ምርት ኢትዮጵያ ባለፉት 3 ወራት $30 ሚሊዮን የሚያወጣ ጥይት መሸጧን አስታውቀዋል። ፋብሪካው ሮቦቲክ በሆነ መልኩ ዘመናዊ በሆነ ሁኔታ ተገንብቷል ያሉት ጠቅላይ ሚኒስትሩ ሀገሪቱ ለውጭ ሀገር ገበያ የሚቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክ እና ሁሉንም አይነት መድፎች የማምረት አቅም ያለው ፋብሪካ ገንብታለች ሲሉም አስታውቀዋል። 2 ዓመት ባልሞላ ጊዜ ውስጥ ጥይቶችና የተለያዩ አይነት የጦር መሳሪያዎችን ወደ ማምረት መሸጋገሩን ጠቅላይ ሚኒስትሩ በዚሁ ጊዜ ይፋ አድርገዋል። ኢትዮጵያ ውስጥ ከዚህ ቀደም ጥይትና መሳሪያዎችን የማምረት ሙከራዎች ነበሩ። 2014 ጥይት እንገዛ ነበር። ፋብሪካው መተከል የጀመረው 2015 ዓ.ም ነው። ዛሬ ኢትዮጵያ ብሬን፣ ክላሽ፣ ስናይፐር፣ ዲሽቃና ታንክን ለራሷ ሳይሆን ለገበያም ጭምር የማምረት አቅም ላይ ናት። የጥይት ምርትን በተመለከተ ከበርካታ ሀገራት ጋር ኮንትራት ፈጽመናል። በ3 ወራት ጊዜ ውስጥ ብቻ ከ$30 ሚሊዮን ያላነሰ ጥይት ሸጠናል ሲሉም ነው ጠቅላይ ሚኒስትሩ የተናገሩት። ፕሮጀክቱን በበላይነት ሲመሩ የነበረ መሆኑን የተናገሩት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው ቀደም ብሎ በሰራዊት ውስጥ በተካሄደው ሪፎርም በትጥቅ ራስን መቻል የሚለው ጉዳይ በአቅጣጫነት ተቀምጦ ነበር ሲሉም ተናግረዋል። በዚህም በተተኳሽ ራሱን የማይችል ሀገር አይደለም የሚል ድምዳሜ ላይ ደርሰናል ያሉት ፊልድ ማርሻሉ ከባድ መሳሪያ፣ ቀላልና መካከለኛ መሳሪያ ተተኳሽ ለማምረት የሚያስችል አቅም ገንብተናል። ይህ አቅም ደግሞ ለራሳችን ብቻ አይደለም። የፋብሪካ የማምረት አቅም ከኛ ፍላጎት በላይ ነው። ፋብሪካውን ስንገነባም የሰራነው ገበያን ጭምር አስበን ነው ሲሉም ተናግረዋል።